ኢራን እንግዲህ በቀጥታ የመልሶ ማጥቃት እርምጃዋን ቀጥላለች። በዚህም ታዲያ ታርጌት ያደረገችው አሁን ላይ አሜሪካን ሲሆን በዚህ ጉዳይ ላይ አዳዲስ መረጃዎች በሰፊው እየወጡ ይገኛሉ። ፎሎ ማድረጋችሁን እያስታወስኩኝ ኢራን አሁን ላይ በፈጸመችው የባሊስቲክ ሚሳኤል ጥቃትም የዩኤስ ኔቪ ሎጂስቲክ ፋሲሊቲ ባህሬን ውስጥ የሚገኘውን ማለት ነው በቀጥታ ማጥቃቷ ተሰምቷል። ስለዚህ ኢራን አሁን ላይ ታርጌት ያደረገችው አንድ አሜሪካን ነው። ቀጥሎ ደግሞ ጥቃት የፈጸመችባትን እስራኤል ነው። ወደ እስራኤል ወደ ቴልአቪቭ በርካታ ሚሳኤሎችን ኢራን መተኮሷ ተሰምቷል። እስካሁን ድረስ ታዲያ እስራኤል ላይ ምን አይነት ጥቃት አድርሰዋል ወይም እስራኤል ደርሰዋል የሚለው ጉዳይ እስካሁን አልተረጋገጠም። ነገር ግን የዩኤስ ኔቪ ፋሲሊቲ እንደምትመለከቱት ባህሬን ውስጥ በኢራን ተመቷል። ሌላው ኢራን ታርጌት ያደረገችው እንደዚሁ እስራኤልን፣ ባህሬንን፣ ዩናይትድ አረብ ኤሚሬትን እና ካታርን እንደሆነ እየተሰማ ይገኛል። በእነዚህ አካባቢ የሚገኙ ከእስራኤልና ከአሜሪካ ጋር የተያዙ ኔቪዎች እንግዲህ ታርጌት እንደሚደረጉ መረጃዎች አሳይተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለ47 ዓመት ኢራንን እየበዘበዘ ነው ያለውን አያቶላ አሊ ኻሜኒንም በቀጥታ ከስልጣን ለማውረድ እንደሚሰሩ እንግዲህ ዛሬ ጠዋት ላይ መግለጫ ሰጥተዋል። ይህንኑ መግለጫም ዶናልድ ትራምፕም ቀጥለውበታል። እስካሁን ድረስ የኢራኑ እስላማዊ መሪ አያቶላ አሊ ኻሜኒም በዚህ ጉዳይ ላይ ምንም እየተናገሩት ነገር የለም። በርካታ የኢራን አመራሮች ሞተዋል የሚሉ ጭምጭምታዎች እየወጡ በሚገኙበት በዚህ ሰዓት ላይ ምንም አይነት ኮንፍርሜሽኖች ከኢራን በኩል አልተሰሙም። ባለፉት 40 ደቂቃ ውስጥ እስራኤል ያደረገችውን ነገር ልንገራችሁ። ኢራን ላይ ቅድም እንደነገርኳችሁ ቦምቦችንና ሚሳኤሎችን መደብደቧ ይታወቃል። የእስራኤል መከላከያ ሚኒስትር ታዲያ በኢራን ላይ ቀድሞ የማጥቃት እርምጃ መውሰዱን አስታውቆም በመላ ሀገሪቱ ደግሞ የአደጋ ጊዜ የማስጠንቀቂያ ደውል ማሰማቱ በዚህ ሰዓት የወጡ መረጃዎች አሳይተዋል። እስራኤል ጥቃቱን ተከትሎ በመላው ሀገሪቱ የአስቸኳይ ጊዜ አዋጅ ማወጇ ነው የተነገረው። እርምጃው ታዲያ ከኢራን በኩል ሊፈጸም የሚችል አጸፋዊ እርምጃን ተከትሎ ዜጎች ታዲያ ወደ አደጋ ጊዜ መደበቂያ ክፍል ውስጥ እንዲገቡ በእስራኤል ሳይረኖች እየተሰሙ እንደሚገኙ መረጃዎች እየወጡ ይገኛሉ። በመካከለኛው ምስራቅም ከፍተኛ የተባለ ውጥረት እንግዲህ ተከስቷል ማለት ነው። አሜሪካም ሆነች እስራኤል ወደዚህ ጦርነት አንድ ጊዜ ገብተዋል። ኢራንስ ምን አይነት አጸፋዊ ምላሽ ትሰጣለች የሚለው ተጠባቂ ሆኗል። እነ ሮይተርስ እና አልጀዚራን ጨምሮ የተለያዩ ሚዲያዎች የአያቶላ አሊ ኻሜኒ ህይወታቸው ማለፉን በሰፊው እየዘገቡ ይገኛሉ። በዚህ ሰዓትም ሰበር የተባሉ መረጃዎች በሰፊው የተሰራጩ የሚገኙ ሲሆን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አያቶላ አሊ ኻሜኒ መገደላቸውን የሚያሳዩ የተለያዩ ምልክቶች ደርሰውኛል የሚል መግለጫን መስጠታቸውን ተከትሎ እነዚህ ሚዲያዎች በሰፊው በብሬኪንግ ኒውስ አያቶላ መገደላቸውን ገልጸዋል። ታዲያ ይህ ጉዳይ እስካሁን በኢራን በኩል ያልተረጋገጠ ሲሆን የኢራን መከላከያ ሚኒስትር አሚን ናሲር ዚዳ መገደላቸውን እንደዚሁም ደግሞ የጦር ኃይሉ ከፍተኛ ኮማንደር የሆኑት መሐመድ ፓክፑርም እንደዚሁ እንደተገደሉ መረጃዎች ያሳያሉ ሲል ሮይተርስ ይዞት ከወጣው መረጃ ላይ ተመልክቻለሁ። ደግሞ የኢራን ሚሊተሪ ምንጮች በዱባይ ላይ ቀልዳቸውን ቀጥለዋል። በዱባይ ሆቴሎች በጣም ውድ ስለሆኑ ይህንን ውድነት ለመቀነስ በዱባይ ላይ ጥቃት ፈጽመናል። ካሁን በኋላ ለሁላችንም አፎርደብል የሆነ ዋጋ በዱባይ ሆቴሎች ላይ እናገኛለን የሚል መልእክትን እንደምትመለከቱት አጋርተዋል። ሌላው ደግሞ ዱባይ ባሉ ወገኖቻችን ዘንድ ሚሴጆች በስልካቸው እየተላኩ ይገኛሉ። ዩናይትድ አረብ ኤሚሬት የእናንተን ደህንነት ለመጠበቅ ቀን ከሌት እየሰራች ትገኛለች። ስለዚህ ከቤት ባለመውጣት ደህንነታችሁን መጠበቅ ትችላላችሁ የሚል መልእክት እንደምትመለከቱት በሚሴጅ ተልኳል።